በሀገረ ቱርክ የተወለደችውና የቱርክ የፊልም ኢንዱስትሪ አሁን ከሚገኝበት ደረጃ ላይ እንዲደርስ ከፍተኛ ሚና ከተወጡት ውስጥ በመጀመሪያ ደረጃነት ስሟን ይጠቅሱታል። ተዋናይ መሆን ህልሟ የነበረ ይህንን ለማሳካትም ከሷ የሚጠበቅባትን በርካታ ስራዎችን የሰራች እንስት ናት ሲሉ ያወድሷታል። ካንሱ ወይም ደግሞ በአማርኛ አቻ ትርጉሙ ቅልቦች የተሰኘውና በቃና ቴሌቪዥን ሲቀርብ በነበረው ድራማ ላይ ድንቅ የሆነ የትወና ብቃቷን ያሳየችን የተከታታይ ድራማው ንግስት የሆነችው ካንሱን በዛሬው ፕሮግራማችን በሰፊው የማስደምጣችሁ ነው የሚሆነው። ቻናላችን ሰብስክራይብ እና ላይክ በማድረግ ቤተሰብነታችሁ ማጠናከርና በቀጣይ የምንሰራቸው ስራዎች ቀድመው እንዲደርሱት ማድረግ አይዘንጉ። ካንሱ የቱርክ ዋና ከተማ በሆነችው ኢስታንቡል ከተማ እንደ አውሮፓውያን አቆጣጠር ሰኔ 26 2000 ላይ እንደማንኛውም ሰው የምድራዊ ዓለምን ልትኖርና ለመላው የፊልም አፍቃሪያን የፊልም አምሮታቸውን ታስወጣላቸው ተወለደች። አሁን ላይ የ27 ዓመት ተዋናይ የሆነችው እንስቷ በንግድ ሙያ ከተሰማራውና በአገሪቱ ለጋስ ተብሎ ከሚጠራው ከአባቷ መህመት ታልነርና የቤት እመቤት ከሆነችው እናቷ የስችን ዓለም ህይወት ተቀላቀለች። አባቷ ታልነር ለተራቡት የሚያበላ ለተጠሙት የሚያጠጣ አስተዋይ ቅንና ሩህሩህ ሰው እንደነበር አብዛኛው የአካባቢው ማህበረሰብ ሲናገሩለት ይደመጣል። የእናትና አባቷ ሁለተኛ ልጅ የሆነችው ካንሱ ምንም አይነት ወንድም የላት ብትሆንም ታልነር የተሰኘች ታላቅ እህት አለቻት። ካንሱ የመጨረሻ ልጅ በመሆኗ መላው ቤተሰቦቿ የምትፈልገውን ነገር ሁሉ አሟልተው እጅግ ተንደላቃና በሰፈር ከሚገኙ ጓደኞቿ ላይ የተባለ መልኩ ነበር ያደገችው። ታዲያ ይህ ቅብጠትና ቅንጦት የበዛበት አስተዳደጓ በካንሱ ማንነት ላይ የራሱን ተጽዕኖ ነበረው። በካንሱ ማንነት ላይ የራሱን ተጽዕኖ አሳድሯል። እጅግ ሲበዛ የምትዝናና ለነገሮች የማትጨነቅ ሰው አድርጓታል። አሁን ላይ ቀደም ባሉት ዓመታቶች የተሰራችው የአፍንጫ ቀዶ ጥገና ከባድ የሆነ መዘዝ ይዞባት መጥቷል። $200,000 በላይ ወጪ ያደረገችበት ይህ ሰርጀሪ በፊልሙ ላይ ያላትን እንቅስቃሴ በተወሰነ መልኩ ቢሆንም እየገደባት እንደሚገኝ ቀደም ባሉት ጊዜያት በምትጠቀማቸው የማህበራዊ ሚዲያዎች ላይ በለቀቀችው ተከሳካሽ ምስል ለመናገር በቅታለች። ፈጣሪ ውብ አድርጎ ቢፈጥረኝም እኔ ፈጣሪን አስከፍቼ የተሰራው ሰርጀሪ ሌላ ጉድ ይዞብኝ መጥቷልና ጸሎት አድርጉልኝ ስትል ነበር የተናገረችው። በጣም በሚያስገርም መልኩ አፍንጫዋን ከመሰረቷ በፊት የተሰራችው የመቀመጫ ሰርጀሪ ምንም አይነት ለውጥ አላሳየም በማለት ሰርጀሪ የሰራትን ሰው በፍርድ ቤት ከሳው እንደነበር የማይረሳ የቅርብ ጊዜ ትውስታችን ነው። አርቲስቷ ድሮ የምትወደው የነበረው ጓደኛዋ ምንም አይነት የሚስውበት የለሽም ብሎ ትቷት በመሄዱ ነበር ይህን የመቀመጫ ሰርጀሪ የተሰራችው። በዚህ የተናደደችው አርቲስቷ ለመቀመጫ ሰርጀሪው $27,000 በላይ ወጪ አድርጋለች። በሕፃንነቷ የምትፈልገውን ነገር ሁሉ ቤተሰቧን ታስገዛ ነበር። እድሜዋ ለትምህርት ሲደርስ እንደማንኛውም የሀገረ ቱርክ ሕፃናት ወደ ትምህርቷ ዓለም ተቀላቀለች። ታዲያ በትምህርቷ ግን እንደ ታላቅ እህቷ ጎበዝ ተማሪና እናትና አባቷን ለማስጠራት አልቻለችም። ይልቁንም የ3ኛ ክፍል ትምህርቷን 2 ጊዜና የ7ኛ ክፍል ትምህርቷን 1 ጊዜ ለመውደቅ ችላለች። በትወናው ሙያው ተሰማርቼ ሀገሬን ማስጠራት፣ ራሴን መቀየርና ወደፊት የተቸገሩ ሰዎችን የራሴ በጎ አድራጎት ከፍቼ መርዳት ነው የምፈልገው ስትል ተናገረች። በአገሪቱ ቋንቋ ይቀርብ የነበረውና ሀገሪቱ ባፈራቻቸው ተዋናዮች ድንቅ የሆነ ትወና ብቃታቸውን የሚያሳዩበትን ድራማ ከፍታ ሁልጊዜ ስትመለከት ስለነበር ቀስ በቀስ ሳታውቀው የሚተውኑትን ስራ ቤት ላይ መለማመድና ከትምህርቱ ይልቅ ወደ ትወና ሙያ ይበልጥ እየተሳበች መጣች። ከወራቶች ልምምድ በኋላ የአሁኗ የሀገረ ቱርክ የፊልም ኢንዱስትሪ እኔ መሆን የምፈልገው የፊልም ተዋናይ ነው ስትል ለቤተሰቦቿ ተናገረች። ከዚህ በኋላ ትምህርቷን እየተማረች ጎን ለጎን ወደ ፊልሙ ኢንዱስትሪ እንድትቀላቀል የሚያስፈልጋትን ነገር ሁሉ ማሟላትና ቤት ላይ አንዳንድ ስራዎችንና ተዋናዮች የሚሰሩትን ድራማ ስትተውን ቁጭ ብለው መመልከትና አድናቆታቸውን ይቸሯት ጀመር። እጅግ በጣም ደስታ እየተሰማት የሄደችው አርቲስቷ ከጊዜ ወደ ጊዜ እያሻሻለችና ቀስ በቀስ በተለያዩ ትወና ስራዎች ላይ መሳተፍ ጀመረች። የመጀመሪያና የሁለተኛ ደረጃ ትምህርቷን በኢስታንቡል ትምህርት ቤት ካጠናቀቀች በኋላ የዩኒቨርሲቲ ትምህርቷን አይዲን በተሰኘውና በዋና ከተማ በሚገኘው ዩኒቨርሲቲ ራዲዮ፣ ቴሌቪዥንና ሲኒማ በሚል የመጀመሪያ ዲግሪዋን ለማጥናት በቃች። አርቲስቷ ከዚህ በኋላ በተለያዩ ፊልሞች ላይ መሳተፍና ድንቅ የሆነ ትወና ብቃቷን ማሳየት ጀመረች። በተለይ እንደ አውሮፓውያን አቆጣጠር ከ2017 እስከ 2019 በአማርኛ ተተርጉሞ በቀረበው የችኩር ተከታታይ ድራማ ላይ ድንቅ የሆነ ትወና ብቃቷን በማሳየቷ ከእናት ሀገሯ ውጪ በተለያዩ ሀገራት እንኳን ሳይቀር ለመታወቅ በቃች። በዚህ ተከታታይ ድራማ ሴና ኮቫሊ በሚል ገጸ ባህሪ ተወክላ ነበር የሰራችው። አርቲስቷ እንደ አውሮፓውያን አቆጣጠር ከ2013 ጀምሮ አሁን እስካለንበት 2026 ድረስ እንኳን ወደ 9 የሚደርሱ ተከታታይ ድራማዎች ላይ ተሳትፋለች። ከነዚህ ተከታታይ ድራማዎች ባሻገር 12 ፊልሞች ላይ የተወነች የዘመናችን የድራማዎች ንግስት ናት። በእነዚህ ድራማዎች ላይ የተወነችው እንስቷ በርካታ የፊልም አዋርዶችን ወደ ካዝናዋ ለማስገባት በቅታለች። ከነዚህ መካከል ዘ ቤስት የአውዝ ቱርክ አክተርስ አዋርድ በሚል በ2018 ጎልደን በተርፍላይ አዋርድስ በሚል በችኩር ድራማ ላይ ላሳየችው የትወና ብቃትና ቤስት ቲቪ ካፕል አክትረስ በሚል በአንድ ዓመት ብቻ 3 የፊልም አዋርዶችን ለማሸነፍ በቅታለች። የካንሱን የፍቅር ህይወት ስንመለከት ከ2017 ብሩክ ዴንስ ከተሰኘው አክተር ጋር ለረጅም ጊዜ ግንኙነት ላይ የነበረች ብትሆንም ከ4 ዓመታቸው በኋላ
በመካከላቸው በተፈጠረው አለመግባባት ምክንያት ሊለያዩ እንደቻሉ የተጠቀምናቸው የመረጃ ምንጮቻችን ይጠቁማሉ። የካንሱን የፍቅር ህይወት ስንመለከት በ2017 ቦራክ ዴንዝ ከተሰኘው አክተር ጋር ለረጅም ጊዜ ግንኙነት የነበረች ቢሆንም ከ4 ዓመታት የፍቅር ግንኙነት በኋላ በመካከላቸው በተፈጠረው አለመግባባት ሊለያዩ እንደቻሉ የተጠቀምናቸው የመረጃ ምንጮቻችን ይጠቁማሉ። ውድ የዲአይኤክስ ዩቲዩብ ቻናል ቤተሰቦች ለዛሬ ያዘጋጀንላችሁ መሰናዶ በዚህ ቋጭን። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ቻናላችን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰላሙን ተመኘሁ።